እስራኤል ጠፍቶ ነው እዛ በኤልዜቡል ጋር ያቃሮን አምላክ ፍልስጤም የምትልከው ከወጣበት አልጋ ላይ አትወርድም በሉት። ዋይልድ ያደረገው እግዚአብሔር ነው። ደበቀው፣ ለብቻው አሳደገው። በዓል አምላክ አይደለም አለ ይላል እኮ ህዝቡ። ታምር ይሰራል እንጂ እኮ ጧት በልቶ እኮ ከሰዓት እኮ ቁራው ይምጣ ዲፖዚት የለው። በእምነት ልጁ እግር በእግር ነው የተከተለው። የላይፍ ዲሲፕሊኑ ራሱ ከባድ ነው። ኤልሳ 12 ጥማድ በሬ እኮ እንኳን የዛሬ 2800 ዓመት ይቅርና ዘንድሮ እኮ ተሸላሚ አርሶ አደረ። ኑሯ እንኑር ከኖር የሚቀጥለውን ትውልድ በህይወት ነው የምንጫነው። ልክ ሲመጣ አየ የተዘጋጀ ልብ ስላለው ብድግ አለ። 12 ጥማድ በሬ አይደለም ሚሊዮን ጥማድ በሬ ቢያርድም ያንን መንፈስ አያገኘው። እንዴ ሰዎች የሆነ ነገር ገብቷቸው ነው እንጂ ላስጨራሽ ነው መንገዱ። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ። የምትፈልገው አድቫንስድ የሆነ ነገር ካለ ኮስት ያደርጋል። አትሊስት መጸለይ ይጠይቃል። አስቸጋሪ ነገር ለምንሃል። የጠየቀው ፕሮፐርቲ ሳይሆን ፕሬዘንስ ነው። ምንም ነገር ካረገ ለእግዚአብሔር ነው። የራሱን እያጣቆ ለእግዚአብሔር እኮ እያተረፈ ይኖረው። ጩኸቱ ፐርሰናል አይደለም። የእግዚአብሔር መንግስትና የእስራኤል ህዝብ ጩኸቱ ባይዘው ጓደኛዬን አይደለም ያለው። የእስራኤል ሰረገሎችና ፈረሰኞች አለ። ይሄ ሰው በእስራኤል መካከል ክብሯ ነበር አለ። ይሄንን የሚያክል ታላቅ ሰው ምድሪቱ አጣች አለ። ጌታ የተባረከ ይሁን። እና ይሄ የነገስት መጽሐፍ ሁለቱም አንድ ነው። ሁለቱም መጽሐፍ አንድ ነውና የነገስት መጽሐፍ ተብሎ ነው በጥቅሉ የሚታወቀው። የነገስት መጽሐፍ በጣም ረጅም የእስራኤልን ታሪክ ከሸፈኑ መጽሐፍቶች መካከል አንዱ ነው። ሁለተኛ ነገስት ምዕራፍ 4 የሁለት ሴቶች ታሪክ ነው ያነበብኩት። ሁለቱም ሴቶች በጣም መንፈሳውያን ሴቶች ናቸው አይደል? ሁለቱም ሴቶች መንፈሳውያን ናቸው። ቀጥታ ግንኙነታቸው ከኤልሳ ጋር ሳይሆን ከእግዚአብሔር ጋር ነው። በርግጥ እግዚአብሔር በኤልሳ በኩል እያለፈ ነገሩን እየሰራው አነበብን እንጂ በዚያ ዘመን እግዚአብሔር እንዲያገለግል ያስቀመጠው ሶሱ ስለነበር ነው እንጂ ሰዎቹን ጉዳያቸውን የምትመለከቱት ከሆነ እግዚአብሔር ነው ቀጥታ ያለው። እግዚአብሔር የሚጠየቅበት ሰው ይሄ ሰው ስለነበረ ወደሱ ይዘውት መጡና እግዚአብሔርን ጠየቁበት። በብሉይ ኪዳን ዘመን እግዚአብሔር የሚገኘው በእንደነዚህ አይነት በዘመኑ እግዚአብሔር ባስቀመጣቸው ነቢያቶች በኩል ነው። እንደ ዘንድሮ በሁሉ መንፈስ ቅዱስ አላደረም። ስለዚህ የምንጠይቀው አንድ የእግዚአብሔር ሰው የለም ወይ ሲሉ መኖሩማ አለ አይደል ያሉት። መኖሩንማ አለ። መጠሪያው በጣም ከባድ ነው። የኤልያስ እጅ አስታጣቢ የነበረው ነው ያሉት። በዚህ ቀጥታ ስሙን አልጠሩትም። ሰው ከባድ ነው። ኤልሳ የተባለው በዚህ አለ። እነዚህ ከሁለት ሴቶች መካከል የመጀመሪያዋ ሴት መጣች እና ስትመጣ ድንገት አይደለም የመጣችው። ላለመምጣት በጣም ብዙ የቆየች የምትመስል አይነት ሴት ናት እና እሷ እንደተናገረችው ከሆነ መጽሐፉም እንደሚለን እሷ ቀጥታ ለኤልሳ እንደነገረችው ከሆነ ባሌ ባሪያ አለችው። ባሪያ የኔ ባል ያንተ ባሪያ ነው ማለት ከነቢያት ወገን ነው። በኤልሳ ዙሪያ ከሚቀመጡ ነቢያት መካከል አንዱ ነበር። የኤልሳ አገልግሎቱ እንትን እንዳለው የብሉይ ኪዳን ቃል ስለሆነ ነው። በቅባት በመናምን በጣም ከፍ ያለ ብቻ ስለሆነ ሳይሆን ሶሻሊ በጣም አሪፍ ነው። ኤልሳ የኤልያስ አይነት አይደለም። ኤልያስ በጣም ከባድ የእግዚአብሔር ቅባት ላይ ያለ ጸጋ አለ። ሶሻሊ ግን እንትን አይደለም። ሰውየው ምንም ሰላምም ላይ ልይ ይችላል። ሲርባው ምግብ የሚልክለት ወይ በቁራ ነው ወይ በመልአክ ነው። ኢቭን ሰው ቴካዌ ይዞለት አይደል አይደል? 3 ዓመት ተኩል እኮ ሰው አላከም ቁርአን የላከው። ቀጥሎ ደከመኝ ብሎ ሲወድቅም መልአክ ነው ምግብ ይዞ የመጣው። ሶሻሊ እንትን አይደለም። እግዚአብሔር ፈልጎት ነው እንደዛ ያደረገው። ልጁን ዋይልድ ያደረገው እግዚአብሔር ነው። ደበቀው፣ ለብቻው አሳደገው። ሶሻሊ ጥሩ መሆን አይችልም። ማፍተሮ የባል ነቢያት ስለሆነ የነበሩት። ስለዚህ ኤልያስ ሰላምም ካለ ቼክ ማድረግ ነው። እጅ ላይ እንዳይቀር እሳት ይውረድ ይላል። ቀጥሎ ባይዘው 102 ሰው እንደ ቀልድ እኮ ነው እኮ አይደለ ያለቀው። አሁን እናንተ እኮ ብዙ ስለማታነብ በኤልያስ ሳይድ ስለሆናችሁ ነው። በኤልያስ እስቲ በሰዎቹ በኩል ነው። በጣም ከባድ እኮ ነው። 50 ሰው ከና 50 አለቃው እልም። እንደገና ሁለተኛ ሲመጣ እነሱ ሶስተኛው ሰውዬ እኮ እግዚአብሔር እርቶት ነው። ዞር ብሎ አካባቢው ሳይ የተቃጠለ መሬት አለው። ይሄ ሰውዬ በእሳት ልኳቸው ነው ብሎ ጌታዬ ሆይ አለ ፈቃድህ ከሆነ አለ። አሁን ሌሎቹ ናውረድ ሲሉት እንደ ኮመንሊኛ ገርማ እንጠቀማታለን እኮ እኔን ውረድ ከምትለኝ እሳት ወርዳ። እንደዛ አይነት ነው ኤልያስ። ኢቭን ለነገስታት አይመለስም። ትይላችኋል ከወጣበት አልጋ ላይ አትወርድም በሉት ይላል መልእክተኛ። ነገስታት ጋር ኢዮራም ጋር ሲልክ ታሞ አምላክ እዚህ ጠፍቶ ነው እስራኤል ጠፍቶ ነው እዛ በኤልዜቡል ጋር ያቃሮን አምላክ ፍልስጤም የምትልከው ከወጣበት አልጋ ላይ አትወርድም በሉት ሲል እኔ የሚገርመኝ ኤልያስ ብቻ ሳይሆን መልእክተኞቹ እርጅት ያለ ጥፍር የታጠቀ ነው የሚለው መጽሐፉ። ምን አይነት ሰውዬ ነው አላቸው። ስሙን አይናገርማ። ምን አይነት ነው ሲሉት ሰዎቹ ያዩትን ሰው እየተናገሩ ሰውየው አርጀት ያለ ነው። ቀጥሎ ደከም ያለ ነው። ከዛ ጠፍር ይታጠቃል ሲሉት ኤልያስ ነው አላቸው። እና
ፈልጉልኝ። ለምን እሱ ተተናገረ አልወርድም ታልገኝ። አግሬሲቭ ነው ግን እግዚአብሔርን የተጠቀመበት። ኒው ቴስታመንት ላይ ነቢያትን ወክሎ የመጣው ኤልያስ ነው። ሙሴ ሕግን ወክሎ ሲመጣ ነቢያትን ሪፕሬዘንት ያደረገው እዛ በትራንስፊገሬሽን ማውንቴን ላይ ኢየሱስን ለማጽናናት ሲመጣ ኤልያስ ነው የመጣው። በጣም ግዙፍ ነው ማለት ነው። ስሙም ከባድ ነው። ሰው አይደል እግዚአብሔር አምላክ ነው ስሙ ራሱ ኤልያስ ማለት። ስለዚህ 8 ተአምር ነው በእጁ የተደረገው። የእግዚአብሔርን አምላክነት እስራኤል ላይ አስምሮ የሞተ ሰው እንደዚህ ነው ያሰመረው ኤልያስ። በዓል አምላክ አይደለም ማለ ይላል እኮ ህዝቡ። ስሙና ኑሮ ተጋብቶለታል። እና ስማችሁና ኑሯችሁ እንደዚህ ይሁን። አሁን በኤልያስ ምትክ መግባት ራሱ ቻሌንጅ ነው አይደል? አሁን ከአንዳንድ ሰው ቀጥሎ ማገልገል መጥፎ ነው። አሁን ኤልያስ ሰማይ ያስነክቶታል። ነገስታት እየጠሩ ይለምኑታል እኮ እባክህ እባክህ ሲሉት እምቢ እያለ ነው የሚኖረው። ከማንም የተሻለ አክሰስ አለው ብዙ ነገር ለማድረግ እየናቀ ነው የሚኖረው። በህይወት ኳሊቲውም በአገልግሎት አቅምም ድፍን እስራኤልን ተጭኗት ነው የተቀመጠ። አሁን ይሄ ሰውዬ ሲሄድ በኤልያስ እግር መግባት ወይ እንደሱ መሆን አለበት ወይ መሻል አለበት። ኦሬዲ ስታንዳርድ አስቀምጧል ሰውየው። ኤልሳ ደግሞ በርግጥም ደብል ፖርሽን ነው። ልጁ እግር በእግር ነው የተከተለው። የላይፍ ዲሲፕሊኑ ራሱ ከባድ ነው ኤልሳ አይደል? አሁን እንደዚህ ሲያገለግል እኛ እኮ የሚያስቀናን ዘይት ማድጋውን ዘይት በዘይት ሲያረጋው አንበበን ዘይት በዘይት ማድረግ ያምረናል እንጂ ልጁ የመጣው መንገድ የላይፍ ዲሲፕሊኑ 12 ጥማድ በሬ ነበረው። 24 በሬ እንደማለት ነው። 12 ጥማድ በሬ እኮ እንኳን የዛሬ 2800 ዓመት ይቅርና ዘንድሮ እኮ ተሸላሚ አርሶ አደረ። 12 ጥማድ በሬ ከየት ይመጣል? በጣም ብዙ ነው። አንድ በሬ ዋጋው ስንት ነው ብላቸው በጣም ብዙ እኮ ነው። ምን ያህሉ ሰው አፎርድ ያደርገዋል? ያንን ትቶ ለመውጣት ብዙ ትንቢት አልሰማም። ኤልያስ እያለፈ እያለ እየሄደ እያለ እግዚአብሔር ተናግሮት እኮ ነው ኤልያስ ኤልሳ የሚባል ምትክ አለ አለው። ምትክ የጌታ ተናግሮኛል አይባልም። ዝም ብሎ እያለፈ በመጎናጸፌ እነኳለሁ ከገባው ይምጣ ብሎ እኔ አይደለሁም ግቡና አንብቡን አይደለሁም እያለፈ እያለ ነክቶ በመጎናጸፌ ነክቶ ሲያል ልጁስ እያረሰ ጥሪ ያለው ይጠብቀዋል። ታውቃል ማንም ሊነካው ይችላል። የኤልያስን ግን ሴንስ ያደርገዋል። አይ በውስጡ እሳት አለች። ሲያልፍ ሲነካው ብድጋል። ኤልያስ ለመከተል የምትመኘው ሰው አይደለም። መኖሪያ እኮ የለው ፈፋ እኮ ነው የሚያድረው። ታምር ይሰራል እንጂ እኮ ጠዋት በልቶ እኮ ከሰዓት እኮ ቁራው ይምጣ ዲፖዚት የለው በእምነት ጂሰስ። ታዲያ እንደዚህ አይነት ሰው እንዴት አይጻፍም እዚህ ላይ? ከሺህ ዓመት በኋላ ዘንድሮ እሱን እኮ ነው የምናወራው። ኑሯ እንኑር። ከኖርን የሚቀጥለውን ትውልድ በህይወት ነው የምንጫነው። ህይወት ክርስቶስን የሚመስል ህይወት፣ የጽድቅ አቋም ራይቸስ ከሆንክ በዘመን ሉዘር ልትባል ትችላለህ። በየትኛውም ዘመን ግን የምትዘራው ነገር እየበቀለ ይቀጥላል። መጣ ነካ አድርጎት ሲል ልጁ ሮጦ መጣ። ጌታዬ ሆይ አለው። አቤት አለው። እባክህ ጥቂት ጠብቀኝ፣ ቤተሰቤን ተሰናብቼ ልምጣ አለው። አንተ ሶሻል ሲስተም ሰብረህ ትወጣለህ እንዴ? ነካ ተደረገ። ሶሻል ሲስተም ነው ቤተሰቤ ማለት እናቴ አባቴ ሚስቴ ምናምን ማለት ብቻ እኮ አይደለም። የኖረበትን ትራዲሽን ነው ገንጥሎ የወጣው ልጁ። ወደ ማያቀው ለመውጣት ነው የጨከነው። አይ ይሄ ኢንስታንት ቢሆን በቅጽበት አይሆንም። ሬዲ ነው ማለት ነው ልጁ። ማይንድ ሴት አፑን ይዩት። እየጠበቀ ነው። ራሱን አዘጋጅቷል ለነበረው ጥሪ። ልክ ሲመጣ አየ የተዘጋጀ ልብ ስላለው ብድግ አለ። ኦሬዲ ቤቱ አዘጋጅቶ ነው የተቀመጠው። እጄ ተሰናብቼ ልምጣ ሲለው ኤልያስ ምንድነው ያለው? ምን አረጋግልሃለሁ አለው። ተመለስ ወደ ቤት ሂድ፣ ማን ጠራህ አለው። ይሄን ራሱ አልፈ ከመጣ ጥሪ እንዳለ ያስታውቃል። ማን ጠራ ወደ ቤት ሂድ ሲለው ለምኖ አቆመው ይላል። ለምኖ እባክህ ስለ እግዚአብሔር ምትኩ እኮ ነው። ኤልያስ እኮ ነው መለመን ያለበት እኮ እንደ ስርዓቱ። መንፈሳዊ ዓለም ላይ ስታይ ግን እንደሱ አይደል። ይተዋወቃል። አየ ትርፉ ምናልባት ኤልሳ ኤልያስን ሲከተለው እያጣ ነው የሚከተለው፣ እየደከመ ነው የሚከተለው። ከ12 ጥማድ በሬ ወደ እጅ አስታጣቢነት ነው የሚወርደው ልጁ። ሞር ሰፈር ወደሚያረግበት ነገር ነው እየወሰነ ያለው። በህይወት ግን ካሰላው ከጥቂት ዓመት በኋላ የሚካፈለውና የሚሰበስበው የሚያጭደው ነገር ሰማያዊ ነው። 12 ጥማድ በሬ አይደለም ሚሊዮን ጥማድ በሬ ቢያርድም ያንን መንፈስ አያገኘውም። እንዴ ሰዎች የሆነ ነገር ገብቷቸው ነው እንጂ ላስጨራሽ ነው መንገዱ። ዋጋ በጣም ነው የሚያስከፍል። የምትፈልጉት ነገር ከናንተ የሚፈልገው ነገር አለ። እንደዚህ አይነቱን አገልግሎት ለማገልገል በኤልሳ ሌቭል ያለውን አገልግሎት ለማገልገል ኤልሳ መጀመሪያ የሰጠው ነገር አለ። ነገሩ ከሱ ጠየቀው፣ ኤልሳ መልሶ ሰጠው። ካሰው ምንም ነገር ኮስት ሳያረጋቸው አይመጣም ከሳልቬሽን ውጪ። ሳልቬሽን ብቻ ነው በነፃ
የምትፈልገው አድቫንስድ የሆነ ነገር ካለ ኮስት ያደርጋል። አትሊስት መጸለይ ይጠይቃል። መንፈሳዊ መሆን ይጠይቃል። ከእግዚአብሔር ቃል ጋር ያለን ህብረት ጠንካራ ማድረግ ይጠይቃል። ከዛ ውጪ ይሄን አልፈልግም ካለ ሰው ኦርዲነሪ ሆኖ መሞት ይችላል። እንደማንም ሰው ኖሮ እድሜው ቆጥሮ ጠዋት ነግቶለት ማታ መሽቶለት ማንኛውም ናቹራል ማን የሚሆነውን ሆኖ ሊሞት ይችላል። ሂስትሪ ሜክ ማድረግ የሚፈልግ ሰው ከሆነ ግን ከእግዚአብሔር ጋር አብሬ ታሪክ ልስራ የሚል ሰው ከሆነ ግን የሚበልጥ ነገር ይፈልግባል። ሰውየውን ምን ጠየቀው? ጥማድ በሬ ጥሎ መውጣት። ምን ጠየቀው? ሶሻል ሲስተሙን መስበር። ምን ጠየቀው? እድሜውን ጠየቀው። ታውቃለህ፣ ልጅ ነው። ወጣትነቱን ጉልምስናውን ምናምን ጠየቀው። ከፈለ። እድሜ ከፍሎ ነው በይዞ የተቀበለው። ሳይሳሳን የከፈለው። ለዛውም የኤልያስ እጅ አስታጣቢ። እጅ አስታጣቢ ማለት ኖርማሊ እጁ ላይ ውሃ የሚያፈስ ማለት አይደለም። ባሪያ ማለት ነው ትርጉሙ። ሎሌው ነው የሆነው ባይዘው። ያንን ከሚያክል የተከበረ ነገር ወጥቶ ሱቅ እንደመላክ በለው። ኤልያስ የሆነ ነገር ሲፈልግ ሮጦ ይሄዳል ልጁ ለማምጣት። እድሜውም ልጅ ነው። ሮጦ ይሄዳል። ከዛ ይዞ ይመጣል። ሲቀመጥ ኤልያስን ጠብቆ ነው የሚቀመጠው። በዚህ አይነት መጠን በጣም ብዙ ኮስት አድርጎታል። በኋላ ላይ የወረደበትስ ከኤልያስ የጸሎት ርዕስ በላይ ነው። እንኳን ከልጁ ኤልያስን እየተከተለ ልጁ ያማረው ኤልያስ ያልደረሰበትን የፈለገው አክሰስ ያልተደረገ መንፈሳዊ ዓለም ነው ልጁ ያየው። ኤልያስ ገብቶታል ምትኩ እንደሚሆን የሚፈልገው ነገር እንዳለ ገብቶታል። ምን ያክል እንደሆነ ግን ኤልያስ አያውቅም። ኤልያስ ይፈና አያውቅም። ነብይ ስለሆነ ሁሉንም አያውቅም። ጠራውን ነድዘሉ መሄዴ ነው አለው። እሺ አለው። ካንተ ከመወሰዴ በፊት አለው። እሺ ሲለው አደርግልህ ዘንድ የምትፈልገው ለምን አለውና አደርግልሃለሁ አለው። እርግጠኛ ነው ኤልያስ አደርግልሃለሁ ለምን ሲጠይቀኝ። ኤልሳ በጣም ሃምብል ነው። ያው በመኖር ብዛትም ትውት ሆናለህ ከኤልያስ ጋር። ስለዚህ ልጁ ሃምብል ነው። ቀስ ብሎ ነው የጠየቀው። ጌታዬ ኤልያስ ሆይ አለው። ኤልያስ ሆይ አይደለም ያለው። ጌታ ሪስፔክት ስፒሪቹዋል ኦቶሪቲ አንደርስታንድ አድርገዋል። ጌታዬ ኤልያስ ሆይ አለው። አንተ ላይ ያለው መንፈስ እኔ ላይ 2 እጥፍ እንዲሆን እለምናለሁ ነው ያለው። እለምንሃለሁ አይደለም ያለው። ኤልያስ ጋር የለማ አንተ ጋር ያለው 2 እጥፍ ስለሆነ ያለው ኤልያስ ጋር ስለሌለ እለምናለሁ ሲል አንተ ላይ ያለው 2 እጥፍ ሲለው አስቸጋሪ ነገር ለምንሃል። የጠየቀው ፕሮፐርቲ ሳይሆን ፕሬዘንስ ነው። ለንጉስ ንገርልኝ እንደዚህ አስደርግልኝ ቢሆን ኤልያስ እናቴ ካፉ ወጥቶ ተሯሩጠው ነው የሚያደርጉት ነገስታቶች። የጠየቀውስ መንፈሱ 2 እጥፍ ባንተ ከተገለጠው ይልቅ እጥፍ ሆኖ በላይ ላይ ይውረድ ሲለው ኤልያስ እንዲህ አለ፣ አስቸጋሪ ነገር ለምንሃል አለውና ይሄንን እኔ ላረጋው አልችልም አለው። ታዲያ ሲለው ተስፋ ሊያስቆርጠው እኮ አይደለም ከአቅሜ በላይ ነው አለው። እኔም አልደረስኩበትም ያንተ ጸሎት ላይ አለው። ስለዚህ አለው እኔን ሲወስደኝ አለው ደመና ውስጥ እስክገባ ድረስ እኛለው የሚወስደኝ እሱ ይስጥሃል። ከዛ ነው እናቴ ልጁ ኤልያስን ከ10 ዓመት በላይ አብሮት ስላሳለፈ ወዶታል። ጄኒዩን ነው ኤልያስ፣ ጄኒዩን ነው፣ ራይቸስ ነው፣ በጣም ንጹህ ሰው ነው፣ ጻድቅ ነው፣ በእግዚአብሔር ሳይድ ነው። የራሱን ህይወት አልኖርም፣ ለእግዚአብሔር ነው የኖረው። ስለዚህ ኤልያስን አለመውደድ አትችልም። አግሬሲቭ ቢሆን የሚሆነው ለእግዚአብሔር መንግስት ነው። ምንም ነገር ካረገ ለእግዚአብሔር ነው። የራሱን እያጣኮ ለእግዚአብሔር እኮ ነው እያተረፈ የኖረው። እግዚአብሔር በህይወቱ ላይ እኮ በጣም እያተረፈበት እኮ የኖረ ልጅ ነው። ስለዚህ ኤልያስን መጥላት አትችልም። ሪል መንፈሳዊ ሰው። አሁን እኛ ብዙ ጊዜ የምናስበው በእጁ የተከናወነውን ነው። ሰውየውን እስቲ እዩት። በእጁ ከተከናወነው ተአምር አውጡትና ግለሰቡን እዩት። የራሱን ያልኖረ ሰው አንተ እናትና አባቱ እንኳን እኮ አልተጠቀሱለትም። የዘር ሐረግ ስም ሜንሽን ያልተደረገለት ሰውዬ ከቴስቢ መጣ ብቻ እኮ ነው የተባለው። ምንም ነገሩን እኮ ነው እግዚአብሔር እኮ የወሰደው። ኤቭሪ ነገሩን ኮስት አድርጎ ለእግዚአብሔር ነው የኖረው። ስለዚህ ኤልሳ ይወደዋል። የሚወደው ተአምር ስለሚያደርግ አይደለም፣ ሰውየው እግዚአብሔር ነው። ሪል ማን ኦፍ ጋድ በእውነት የእግዚአብሔር ሰው ነው ኤልያስ፣ የእግዚአብሔር ሰው ነው። ስለዚህ ሲሄድ አየ የሚወደው ሰው ነው። ቀጥሎስ በእስራኤል መካከል እግዚአብሔር ክብሩን ያሳየበት ሰው ነው። ዝም ብለህ መሸኘት አትችልም ወደ ሰማይ። ምክንያቱም ፎር ጉድ ነው ሄዶ ተመልሶ አይመጣማ ኤልያስ። ስለዚህ ኤልሳ ስሜታዊ ሆኗል። ደመና ውስጥ ስገባ ካየኸኝ ብቻ ነው ግን ያለው። አይ ስሜታዊ ሆኖ ግን ማጣት አይፈልግም። እስኪገባ ጸጥ ብሎ ጠበቀው። ልክ ደመና ውስጥ ሲገባ አይደለም ይለው ልብሱን ቀደደ ይላል። እላዩ ላይ ማቅ እየነሰነሰ ጮኸ። ጩኸቱ ባይዘው ጓደኛዬን አይደለም ያለው የእስራኤል ሰረገሎችና ፈረሰኞች አለ። ይሄ ሰው በእስራኤል መካከል ክብሯ ነበር አለ። ይሄንን የሚያክል ታላቅ ሰው ምድሪቱ አጣች አለ። አለ እግዚአብሔር ክብሩን ያሳየበት ሰው ነበር። የእግዚአብሔር ሕጋዊ መቆሚያ ነበር ይሄ ሰው ያለ። ሌጋል ግራውንድ ነው። እግዚአብሔር ተራምዷል በእግሮቹ። እግዚአብሔር ባንደበቱ ተናግሯል። በእርሱ መኖር እግዚአብሔር ራሱን አሳይቷል። ልጁ ተነስቶ ፊቱን ሲጠራር ዞር ሲል መጎናጸፊያውን አየው። ብድግ አረገው። መጎናጸፊያውን ይዞ ዞር ሲል ቅድም ኤልያስ ከፍሎት ኤልሳ አይደለም የከፈለው።
ኤልያስ ነው የከፈለው። ከፊት ነው ኤልያስም መጎናጸያውን አውልቆ መታው ነው የሚለው። ኤልያስ የከፈለው ዮርዳኖስ ተዘግቷል። ክፋቱ ደግሞ ተከፍሎ ምን አለ ቢቆይ ልክ እንደወጡ ተዘግቷል። የነቢያት ማህበር በዛ በኩል ቆመው ያዩታል። ወርዶበታል አልወረደበት። አሁን ኤልያስ ከፍሎ ወንዟን ተሻግረው ኤልሳ በታንኳ ከተመለሰ ከባድ ከዛ እየጠበቁት ነው። በዚህ ስፒሪቹዋልም ናቸው ግን ክሪቲካልም ናቸው። ማለት አይናቸውን አይጨፍኑም። እንደዚህ አይነት ቦታ ላይ እንደዚህ ነው የሚያዩት። ልክ ሲመለስ ይወረድበት አይወረድበት ስላላወቀ የኤልያስ አምላክ እግዚአብሔር ወዴት ነው አለው። መጣሃል አልመጣም አለናስ ያረጋው ተከፈለ። ሲከፈል የነቢያት ማህበር ከሩቅ ቆመው የጌታው የኤልያስ መንፈስ በላዩ ላይ አርፏል። ለምን መሰለ? ኤልያስ ከጨረሰበት ነው ኤልሳ የጀመረው። ይስጣችሁ እና ተቀበሉ እና መንገዷንም ሂዷት፣ ማድበሪያዋን ረዱ፣ ለቅባቱ አትጨነቁ ይሰጣቸዋል። ውሳኔው ነው የኛ የላይፍ ዲሲፕሊኑ ነው። እኔ ዲሲፕሊኑ ላይ ሲሪየስ ኮንኩኝ ያኛውን ሳይሰፍርም ይሰጣል።